መጥቼ ነበር እና የድሮ ወታደር መስለሽ ከችተ ያለሽ እንዴ? አንተን ደስ እንዲል ብዬ እኮ ነው። ማንን ደስ ይበለው ልጅ ነው እንጂ የኔ ክብር ልብስ የለበሽለት። ወይኔ ወዱ ዘራፍ ወዱ። እንዴት አደረግሽ አለቃ አባቴ? ገና አደርሽ አንድነት እንደምን አደርሽ? ሃሌሉያ ታላቅ ምስራት እያበላሽ እያጠጣሽ ያሳደግሽ በእናትነት እያለበስሽ ወዴት ያለ መስታወት በሕይወቴ የምከፍለው ሰላም አለቃ አደራሽ ቦርሳዬ። አረንቱ ችግር የለውም። ትምህርቱን ግን የምትማሪው ሱቄን ቦርሳ ማስቀመጫ አድርግሽ አይደለ? በቃ እንደተለመደው ሰዓት ሲደርስ መጥቼ ወስደዋለሁ። ደሜ ይፍሰስልሽ። ምንድነው ይሄ? ኧረ ቢያንስ እንኳን በሰላምታ እንግባባ። ውዴ ጭራሽ በቤብ ዘመን ውዴ ትይኛለሽ? እናቴ ሻለቃ አባቴ አንድ ቀን በስሙ ጠርተው አታውቅም። ውዴ ነበር የምትለው። ወይኔ ሳሚ፣ ቆይ አንቺ ስንት ዓመት ላይ ነው የቆምሽው? መቼ ተቀመጥን? ወይ ካልሆነ አለሜ ልበል። ትሰምኛለሽ? እኔ ፋራ አሰልጣኝ መባል ሰልችቶኛል። የዘመኑ ሰው ስትሆኝ እንገናኝ። ውዴ ይኸውልህ አለሜ አንድ እውነት ልንገርህ፣ መንግስቱ ኃይለማርያም ሙባንቺን በወደዳት ልክ እወዳለሁ። ፋኖ ዛሬ ደግሞ ፀጉርሽ ምንድን ነው? እንደ ዘመኑ ሰው ሰውን ስትወደኝ የለ አንተን ለማስደሰት በሹኪያ ተኩሽው። የምትወደው መጽሐፍ ምንድን ነው? ትኩሳት። የኔን ልንገርህ፣ አምራጦ የሶማሌው አምባገነን መሪ ዚያድ ባሬ ምስራቅ ኢትዮጵያን በወረረበት ወቅት አባቶቻችን ያደረጉት ታላቅ ተጋድሎና ድል ይዞ የሚገኝ ድንቅ የድንቆች ድንቅ የሆነ መጽሐፍ። እኔ እኮ የፍቅር መስሎኝ ነበርኩ። የፍቅርም አለው። ይልቅ ፍቅር ስትል ምን ትዝ አለኝ መሰለህ? እናቴና ሻለቃ አባቴ እንዴት እንደተገናኙ ታውቃለህ? የእድገት በህብረት ዘመቻ ሄደው በወቅቱ ዘመቻውን የሚመሩት ጓድ መንግስቱ ኃይለማርያም ስለነበር የተጠራው ሁሉ ወደደም ጠላም ዘመቻውን ይቀላቀል ነበር። ታዲያ ይህን ጊዜ እናቴ ከሐረርጌ አባቴ ከሰሜን የዘመቻው አካል። ኧረ እባክሽ የእናንተ ቤት ያለፈ ታሪክና ዘመቻ ነው የሰለቸኝ። ይሄ ከደበረ ስለ ፊልድ ማርሻል ኤርዌል ልንገርህ። ይገርምሃል፣ ፊልድ ማርሻል ኤርዌል። ኧረ ስለ ወደፊታችን እናውራ ወይ ካልሆነ እንጠጣ እንዴ? አንድነት ነኝ። አውቄሻለሁ። አንተ ለኔ ድንበሬ ነህ። አንተ ለኔ ሞቴን የማስቀድምልህ መስዋዕትነት የምከፍልልህ ህልውናዬ ነህ። ሴትዮ እስኪ መጀመሪያ አለባበስሽን ቀይሪ። ቢያንስ እኔ ጋር ስትመጪ ደህና ነገር ለብሰሽ ነው። ይደምጣል እንደ አንቺ ይሄ እንደማንኛውም ተራ ልብስ አይደለም። ስንት መስዋዕት ተከፍሎበት እንደመጣ ታውቂያለሽ? ስሚ፣ የተከበሩ ሰዎችና ትልልቅ ባለስልጣናቶች ባሉበት የምለብሰው ልብሴ ነው። እንደማንኛውም ነገር ዝም ብለሽ ትጠይዋለሽ? አለሜ ቆይ ጠብቂኝ። አለሜ ውዴ፣ ኧረ ቆይ ጠብቀኝ። አለሜ ቆይ፣ አለሜ
መጥቼ ነው እና የድሮ ወታደር መስለሽ ከቸተ ያለሽ እንዴ? አንተን ደስ እንዲል ብዬ እኮ ነው። ማንም ደስ ይበለው ነው እንጂ የኔ ክብር ልብስ የለበሽለት ተናገሪ። ለማን ብለሽ ነው የኔን የክብር ልብስ የለበሽለት እኮ? ተናገሪ ተናገሪ። ለማን ብለሽ ነው? ለማን ብለሽ ነው? ለማን ብለሽ ነው? ለማን ብለሽ? አንተ አውሬ የት ሆነ ነው አንድ ልጅ ልትበላ የቋመጥከው? የረገጥከውን እሳት አላወቅም። ነፍስና ስጋን እለያለሁ። እገድልሃለሁ እገድልሃለሁ። አሁን ወደ ውስጥ ቀጥ ብለሽ ግቢ። ማን እንደሆነ ታውጫሽ። ወይኔ ሻለቃ ወይኔ ዝም በይ። ዋጋሽ ነው። ዝም ዋጋሽ ንገሪኝ ንገሪኝ እኮ ነው የምልሽ። ዝም በይ። ማን ንገሪኝ። ሻለቃ አባቴ ይቅርታ። አትጥሪኝ፣ ስሜን አትጥሪኝ። ሳልገድሽ ንገሪኝ ንገሪኝ። እዚህ ፍና አድርጌ ሳልገድሽ ንገሪኝ። ቀና ማለት የምትፈልጊ ከሆነ ተናገሪ። እሺ እናገራለሁ። ማን ነው እሱ? ከአንቺ ምንድን ነው የሚፈልገው? እሱ አይደለም የሚፈልገው። እና ማን ነው? እኔ ነኝ የምፈልገው። ወይኔ ሻለቃ ሳም ይባላል። በጣም ነው የምወደው። እኔ ያለ እሱ መኖር አልችልም። ያላየሁትን ህይወት ነው ያሳየኝ። ማን አባት ነው? እኔን ለመፈለግ የትም ድረስ መሄድ አይጠበቅብሽ። አንተ ነህ ወሮ በላው እርጋጥ። እኔ ነኝ ሻለቃ። ምን ማለት ሻለቃ አባቴ? ዝም በይ አንቺ፣ ዝም በይ፣ ዞር በይ አንቺ ዘግዛላ። እኔ ወዳታለሁ። እንደማትወዳት አውቃለሁ። ደውላ ስትለምን ሰምቻለሁ። ግን ለማን ብለህ ነው ጀግና የሚሰጠውን ደረት የምትሰጠው? እኔ እሷን ሳይሆን እርሱ የጫኑባትን አለባበስና ኋላ ቀር አስተሳሰብ ነው የጠላሁት። እርሷ አብሮ አደጌ ናት። ዘመኑን ባትመስልም ከእሷ ውጭ በልቤ ሰው ያለ አሁን አይዟችሁ የደስታ